ሌላው ዛሬም ሳይንስ ያልደረሰበት ሚስጥር ድንጋዮቹ ዘመናዊውን የሌዘር ቴክኖሎጂ የተጠቀሙ ይመስል ያለምንም መዛነፍ ቀጥ ብለው የተቆረጡ መሆናቸው ነው። ለ45 ክፍለ ዘመን ንቅንቅ ሳይሉ ተደራርበው የመቀመጣቸው ሚስጥርም እሱ ነው። በመካከላቸው ምላጭ ለማስገባት የሚሆን ክፍተት የለም። ለብዙ ዓመታት ሳይንቲስቶች በእጃቸው ተመሳሳይ ድንጋይ ለመቁረጥ ሙከራ ቢያደርጉም አንዳቸውም አልተሳካላቸውም። ታዲያ በዛሬ ዘመን የሰው ልጅ ፒራሚድን ከገነቡ ድንጋዮች አንዱን እንኳን አስተካክሎ መቁረጥ ካልቻለ የጥንት ግብፃውያን ከዛሬ 4500 ዓመታት በፊት በምን ተአምር 2.3 ሚሊዮን ድንጋዮችን ቆራርጠው ታላቁን ፒራሚድ ሊገነቡ ቻሉ? አሁን የሚሰሙት እውነት ከአእምሮ በላይ ነው። ቀደም ሲል የነገርናችሁን እውነት ያስታውሱት። ታላቁ የጊዛ ፒራሚድ ከመሬት ሲታይ 4 ማዕዘን አለው። ይህ ግን ስህተት ነው። ፀሐይ በምድር ወገብ ትይዩ በምትሆንበት ጊዜ ብቻ በዐይን የሚታይ ሌላ ተአምር አለው። ፒራሚዱ 8 ማዕዘን ያለው። ይህንን ለማየት ግን የግድ አውሮፕላን መሳፈር ካልሆነም በአንዳች ተአምር ከፒራሚዱ እጅግ በጣም ከፍ ብለው መብረር አለብዎት። ዋናው ጥያቄም እሱ ነው። አውሮፕላን የተፈጠረው አሁን በቀደም ዕለት ከ100 ዓመታት በፊት ግብፃውያን በምን ተአምር ትክክለኛው የፒራሚዱ ቅርጽ ከሰማይ ብቻ እንዲታይ አድርገው ሰሩት? ታላቁ የጊዛ ፒራሚድ በተገነባበት ዘመን ጂፒኤስ አልነበረም፣ ሳተላይትም አልተጠቀሙም። ነገር ግን የፒራሚዱ ማዕዘን ያለ አንዳች መዛነፍ ትክክለኛውን ሰሜን የሚመለከት ነው። ይህ የታወቀው ዘመናዊ የሳተላይትና የጂፒኤስ ቴክኖሎጂዎች ከተፈጠሩ በኋላ እንጂ ለብዙ ሺህ ዘመናት ፒራሚድ የዚህን ያህል ሳይንሳዊ መራቀቅ እንዳለው አይታወቅም ነበር። መግቢያችን ላይ ስለ ፒራሚድ እውነቱን እንድናውቅ አይፈለግ ይሆናል ያልንበትም ምክንያት አሁን እንንገራችሁ። ጥንት መምህራኖቻችን ፒራሚዶች የተገነቡት ለፈርዖኖች መቃብርነት ነው ብለውን ነበር። እውነታው ግን በታላቁ የጊዛ ፒራሚድ ውስጥ አንድም የተቀበረ ንጉሥ አልተገኘም። ታዲያ ለቀብር ስፍራነት ካልሆነ ለምን ተገነባ? ለቀብር ስፍራነት የተገነባ ፒራሚድስ በምን ተአምር በዚህ ደረጃ ዘመናዊ ሳይንስ እንኳን ሊደርስበት ያልቻለውን አይነት መራቀቅ ሊኖረው ቻለ? የፒራሚዱ ሚስጥር በሺዎች የሚቆጠሩ መጻሕፍት፣ የምርምርና የጥናት ጽሑፎች የታተሙበት፣ አዲስ ቴክኖሎጂ በተፈጠረ ቁጥር አዲስ መረጃ የሚገኝበት ታላቅ ሚስጥር ነው። ሆኖም ሁሉም ሳይንቲስቶች መላምት እንጂ የሚስማሙበትን አንድ እውነት አላገኙም። ግብፅ ትጠጣው ዘንድ ውሃ ትጠለልበት ዛፍ የሌላት ተፈጥሮ የበደለቻት አገር ናት። ዓለማችን ላይ እርጥበት በብዛት የማታገኝ ደረቅ አገር ማናት ቢባሉ ሳውዲ አረቢያ፣ ሊቢያ፣ ኳታር ይሉ ይሆናል እንጂ የናይሏ ግብፅ ትዝም አትሎትም። እውነታው ግን ከሳውዲም ከሊቢያም ቀድማ የምድራችን ቁጥር 1 ደረቁ አገር ግብፅ ናት። በምስራቃዊ የሰሐራ በረሃ እንደመገኘቷ 96 ከመቶ መሬቷ በረሃ ነው። በዓመት የምታገኘው አማካይ የእርጥበት መጠንም 18 ሚሊ ሜትር ብቻ ነው። ንጻሬ ካስፈለገ ዓለማችን ላይ ብዙ እርጥበት የምታገኘው ቁጥር 1 አገር ኮሎምቢያ በዓመት በአማካይ 3240 ሚሊ ሜትር ውሃ ታገኛለች። ሀገራችን ኢትዮጵያ ደግሞ 850 ሚሊ ሜትር። ግብፅ ጥሟን የሚያረካላት ንዳዱን የሚያበርድላት በታሪኳ የምታውቀው አንድ ወንዝ ብቻ ነው። እሱም ከራሷ ምድር አይመነጭም። 85 ከመቶ ከኢትዮጵያ 15 ከመቶ ከቪክቶሪያ ሐይቅ ነው የሚመነጨው። የሚያስደንቀው ለአመል ያክል አንድ ወንዝ ቢኖራት ግን እሱን ተጠቅማ ከሜሶፖታሚያ ስልጣኔ እኩል የሚጠቀሰውን በሰው ልጅ ታሪክ ታላቁን ስልጣኔ የገነባችበት ግብፅ የናይል ስጦታ ናት የተባለው ያለ ነገር አልነበረም። የከርሰ ምድር ውሃ ቢኖራትም 98 ከመቶ ውሃ የምታገኘው ግን ከናይል ነው። ናይል ባይኖር ግብፅ የምትበላው ምግብ፣ የምትጠጣው ውሃ፣ የምታበራው መብራት፣ ወንዙን ተከትሎ የሰፈረው ሕዝቧን ጨምሮ ራሷ ግብፅም አይኖሩም ነበር። ግብፅን የመጎብኘት ዕድሉን አገኝተው ከነበር የጠጡት ሻይ፣ የገመጡት ዳቦ፣ ያረፉበት ቤት፣ ሲሚንቶ የተቦካበት ውሃ ሁሉም ከናይልን የተቀዱት። ይህንን የምናነሳው በአንድ አይኗ ባጌጠችው ሀገር ቁጭት ካደረብን በሚል ነው። ለኑሮ ምቹ የሆነው የግብፅ ምድር ከቆዳ ስፋቷ 4 ከመቶ ብቻ ነው። እሱም የአባይን ወንዝና የሜዲትራኒያን ባህር ተከትሎ ነው የሚገኘው። ይህ 4 ከመቶ መሬት ታዲያ ግማሹ ለ114 ሚሊዮን ዜጎቿ መኖሪያነት ይውላል። ከመኖሪያነት ተርፎ ለእርሻ የቀራት መሬት 3.4 ሚሊዮን ሄክታር ብቻ ነው። ያም ሆኖ ግብፅ በአፍሪካ ከዋነኞቹ የስንዴና የጥጥ አምራች ሀገራት አንዷ ናት። ብርቱካን፣ ሎሚ፣ ድንች፣ ሽንኩርት፣ እንጆሪ፣ ወይንና ሮማን ለዓለም ገበያ ኤክስፖርት በማድረግም ትታወቃለች። በእርግጥ ግብፅ ስንዴ በማምረት ብቻ ሳይሆን
ከፍተኛ መጠን ያለው ስንዴ ከራሽያና ከዩክሬን በማስገባትም ትታወቃለች። ይህም እየጨመረ የመጣው የዜጎቿ ቁጥር የፈጠረባት ጫና ነው። እናም መፍትሄ ስትል ዓለማችን ላይ ትልቁ የተባለውን የ9 ቢሊዮን ዶላር የኒው ዴልታ የመስኖ ፕሮጀክት ጀምራለች። ፕሮጀክቱ 114 ኪሎ ሜትር የሚረዝም ሰው ሰራሽ ወንዝ በመፍጠር 920 ሺህ ሄክታር የበረሃ መሬትም ወደ እርሻ ማሳነት በመቀየር የግብፅን የሚታረስ መሬት በ23 ከመቶ የማሳደግ ለ5 ሚሊዮን ዜጎቿም የሥራ ዕድልን የመፍጠር ኃላፊነት ተጥሎበታል። ከተሳካላቸው ማለት ነው። ተመሳሳይ ፕሮጀክት ሲነድፉ ግን የመጀመሪያቸው አይደለም። በ1997 የቶሽካ ፕሮጀክት በሚል ተሞክሮ ነበር። ችግሩም መፍትሄውም ተመሳሳይ ናቸው። ከስም መቀያየር ውጪ ቶሽካ የግብፅ ችግር ሁሉ መፍትሄ ተደርጎ መሰበክ የጀመረው እንደ አውሮፓውያን አቆጣጠር ከ1960ዎቹ ጀምሮ ነበር። ዓላማው የተባለው 4 ከመቶ ብቻ የሆነውን ለኑሮ ምቹ የሆነውን የግብፅ መሬት ወደ 25 ከመቶ ማሳደግ ነበር። ፕሮጀክቱ ሲጓተት ኖሮ እንደ አውሮፓውያን አቆጣጠር በ1997 በሆስኒ ሙባረክ ዘመን ሥራው በይፋ ተጀመረ። ችግሬን እቀርፍበታለሁ፣ አዳዲስ ከተሞችን እመሠርታለሁ፣ በረሃውን አለምልሜ ለእርሻ እጠቀማለሁ ብላ የጀመረችው የቶሽካ ፕሮጀክት ግን ከፍ ላለ ውጤት ሲጠበቅ ከፍ ያለ ብክነት ሆኖ አረፈው። ዕቅዱ እንዲህ ነበር። በአስዋን ግድብ ምክንያት የተፈጠረውን የናስር ሐይቅ ጠልፎ 225 ኪሎ ሜትር ወደ በረሃ መውሰድ። ልክ ቀደምት ግብፃውያን የናይልን ወንዝ ተከትለው እንደሰፈሩት ሁሉ አሁንም አዲስ የተፈጠረውን ሰው ሰራሽ ወንዝ ተከትለው እንዲሰፍሩ በወንዙ ዙሪያ ዘመናዊ ከተሞችን መገንባት። በዚያው ፍጥነት 200 ሺህ ሄክታር የሚሆን የበረሃ መሬት በማልማት ግብፅን ከኢምፖርት ምርቶች ማላቀቅ። ይህ ሁሉ ጥሩ ህልም ነበር። ሆኖም የግድቡን ውሃ 225 ኪሎ ሜትር በረሃ ለበረሃ ሲያንከራትቱት ምን ያህሉ በትነት ሊባክን እንደሚችል አልገመቱም ነበር። ያሰቡት ተሳክቶ እንኳ ቢሆን 5.5 ቢሊዮን ኩቢክ ሜትር ውሃ ያስፈልጋቸዋል። ይህ ደግሞ ግብፅ በዓመት ከናይል ወንዝ ከምታገኘው የውሃ መጠን አንጻር የበዛ ሳይሆን የተጋነነ አባካኝነት ነው። ነገሩን ሲጀምሩት ያው የናይልን ነገር ከኛ ውጪ ማን ያዝበታል ብለው ነበር። ፕሮጀክቱ ስህተት መሆኑ የገባቸው ግን 4 ቢሊዮን ዶላራቸውን ከስክሰው ያሰቡት ሁሉ ሳይሳካ ሲቀር ነው። ባገኙት አጋጣሚ ሁሉ ገጽታቸውን መገንባት የሚወዱት አብዱልፈታህ አልሲሲም ለረጅም ዓመታት ተቋርጦ የቆየውን የቶሽካ ፕሮጀክት እንደ አዲስ አስጀምረውታል። ያም ሆኖ ዛሬም ቶሽካን ተከትሎ የሰፈረ ሰው የለም። ያ ሁሉ ገንዘብ ፈሶበትም 200 ሺህ ሄክታር መሬት ያለማል የተባለው የመስኖ ፕሮጀክት 1/5ኛውን እንኳን ማልማት አልቻለም። ይህ በእንዲህ እንዳለ ነው እንግዲህ የ9 ቢሊዮን ዶላሩ የኒው ዴልታ ፕሮጀክት የተጀመረው። ግብፃውያን ውሃም ምርትም ለማግኘት ለአዳዲስ ፕሮጀክቶች ገንዘባቸውን የመከስከሳቸውን ያህል በእጃቸው የሚገኘውን ሀብት በአግባቡ ለመጠቀም ጥረት አድርገው ቢሆን የተሻለ ስኬታማ በሆኑ ነበር።